ቀብር ውስጥ ስንገባ የመጀመሪያ ቀን ክስተቶቹ ምን እንደሆኑ ግን አሰባችሁ ታውቃላችሁ? ይኸውላችሁ ሁሉም ሰው ሟች ማለት ነው። ሁላችንም እንሞታለን፣ ከዛ ቀብር እንገባለን። ስንቀበር ግን የመጀመሪያ ቀን ምን እንደሚያጋጥመን እኔ ዛሬ እነግራችኋለሁ። ይህ ቪዲዮ በጣም አስተማሪ ስለሆነ ብዙ ሰው ጋር እንዲዳረስ አድርጉት። ይኸውላችሁ ማንም ሰው ሲሞት እንግዲህ ይቀበራል። ከተቀበረ በኋላ ቤተሰቦቹ ምናምን አብረውት አይገቡም። እየጌ ምናምን እኔ ልግባ ብሬ ልግባ ምናምን ብለው ያለቀሱ እንዳለ ጥሎት ይሄዳሉ። አብረውት አይገቡም። ብቻውን ይገባል ማለት ነው። ምድር ትቀበረዋለች። ስትወለድ እኔ እንደተቀበልኩ አቀባበል ንጹህ ሆነ መጣህ ትሏለች ወይስ ደግሞ በወንጀል ተጨማልቀህ ስትወለድ ንጹህ ሆነ ተቀብዬ አሁን ሲቀበልህ ደግሞ ቆሽሻ መጣህ ትሏለች ማለት ነው። ከዛ በኋላ ከገባ በኋላ ሁለት አይነት እቅፋላት ወይም ደግሞ ጭመቃ መሬት ትጨምቃናለች ከገባም በኋላ ማለት ነው። እንዴት ካላችሁ ሁለት አይነት አለው። አንደኛው ለሙእሚኖች ነው። ሙእሚኖች ያው አላህን ሲገዙ የኖሩ ሰዎች የእናት እቅፍ ነው የምታቅፋቸው፣ የተነፋፈቀና ልጅና እናት ማለት ነው። እንደዛ ታቅፋቸዋለች ይላሉ። መጥፎ ሰዎችና ደግሞ አላህን ሲያምፁ የኖሩ ሰዎች ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሲያሳዩ እንደዚህ ያሳይቷል። የጎድን አጥንቶቻቸው እንደዚህ ይተላለፋሉ። ምን ያህል ብጨምቃቸው ነው አላህ ከቀብር ቅጣት ይጠበቀንና ማለት ነው። ከዛ በኋላ እንግዲህ ጥያቄ ነው የሚከፈትባቸው። ጥያቄ ይከፈትባቸዋል። ነኪርና ሙንከር ይመጣሉ። አይናቸው በጣም ያበራል። ድምጻቸው እንደ ነጎድጓድ ነው፣ እንደ መብረቅ ማለት ነው። በቃ አፈጣጠራቸው ከትከሻቸው አንዱ ትከሻቸው በማይሎች የሚርቁ በጣም ግዙፍ እጅግ በጣም የሚያስፈሩ ይመጣሉ ማለት ነው። ያኔ እንግዲህ ዲንህ ምንድነው? ጌታህ ማን ነው? ይሄ ደግሞ ማን ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ያሳያቸው ማለት ነው። እንግዲህ ሙእሚን ሆኖ አላህን ሲገዛ የኖረ ሰው ያን ጥያቄ ይመልሷል። ከመለሰው በኋላ እንግዲህ ማን ይመጣለታል? በጣም የተዋበ ሽቶ የተቀባ በጣም የሚያምር ሰው ምናምን ይመጣል። አንተ ማነህ ሲለው እኔ እኮ ሰላትህ ነኝ፣ እኔ ለሊት ተነስተህ ሁሉም ተኝቶ ስትሰግደኝ የነበር ተደበቀ ዱዓ ስታደርግ የነበር ቁርአን ይሄ እንትንህ ነኝ እኔ ይለዋል ማለት ነው የመጣው ሰው። በዚህ ሁኔታ እንግዲህ ያ ረቢ ቂያማን አቆመው እያለ ይኖራል። መጥፎ ሰው ደግሞ አላህን ሲያመጽ የኖረው ሰው ደግሞ እንግዲህ ያን ጥያቄ ነኪርና ሙንከር የሚጠይቁትን ጥያቄ አለመመለሱ መንቀጣጫ እንትን ይልበታል። ነኪርና ሙንከር እንግዲህ በያዙት መዶሻ ይደበደቡታል ማለት ነው። ወደ ታች 7 ሰዓት መሬት ይሰምጠና ጎትተው ያወጡታል። አሁን ይጠይቁታል በዚህ እንደዚህ እንዳሰቃዩት። ከዛ ቅጣቱ ማን ይቀጣዋል? ቀጣይ ደግሞ አይነ ስውርና ጆሮ የማይሰማ ሰው ይላክበታል ማለት ነው ቅጣት የሚቀጣ። ከዛ በኋላ በመዶሻ ይመቷል። ለምን ጆሮ ማይሰማና አይኑ ማይታይ ካለ እንዳያዝንም ሆነ እንዳያየው ያን ሰው በቃ ምንም አይሰማውም፣ ይደበድቧል። ሲጮህ ምን ሲል አይሰማውም ማለት ነው። ያ በያዘው ደግሞ አንድ ተራራ ትልቅ ተራራ ቢመታ አፈር የሚያደርግ ምት ነው የሚመታው ያን ሰው ማለት ነው። በዚህ እንዲህ እንዳለ እባብ ይነድፈዋል። እንግዲህ እባቦች አሉ። አንድ እባብ እሱ የሚነደፈው እንትን መርዝ ማለት ነው እዚህ ምድር ላይ ቢረጭ ኑሮ ይላሉ ምንም አይነት እስከ ቂያማ ቀን እንትን አያወጣም፣ ምንም አይነት እጽዋት አይበቅልም ከመርዛማነቱ። በዚህ ያህል እየተቀጣ ማለት ነው ጀነት ይከፈትለታል። አየሁ ያን ጀነት አየኸው ይባላል። በጣም በቃ ይጓጓና አዎ ምናምን ሲል አየህ ዱንያ ላይ ያለ አላህን ብትገዛ እዛ ነበር የምትገባው ይባላል። ከዛ ጀሃነም ይከፍቱነት ይሄንን አየኸው ይሄን ቅጣትህን አዎ አየሁት፣ አየህ አንተ እዛ ማመጽህ እዚህ ነው አንተ የምትገባው ይሉታል ማለት ነው። ያ ረቢ በቃ ቂያማን አታቁሙ እያለ ይኖራል ማለት ነው። እንግዲህ ሁለት አይነት ሰዎች አሉ እንዳልኳችሁ፣ ጥሩና መጥፎ። ይሄ ነው የሚገጥማቸው ቀብር ውስጥ ማለት ነው። እስቲ እናንተም ዱዓ እያደረጋችሁ ከቀብር ቅጣት አላህ እንዲጠብቀን እኔ ያጎደልኩት ካለ ኮሜንት ላይ በማስፈር እንማማርላችኋለሁ ማለት ነው። ይሄ ቪዲዮ ከተመቻችሁ ፎሎ እና ላይክ ማድረግ እንዳይረሳ። ይመቻችሁ።